እኔ እንግዲህ በወዳጅነት ሳቀ ስንት ዓመት ነው? ረጅም ጊዜ አይደል? 10 ቤት ይሄ ሁሉ ዘመን ሳቀ ሱፍ ለብሳ አይቻል አውቅም ኖርማሊ። አንዳንዴ ከዛ ውጪ ደግሞ ልክክ ያሉ ልብሶች ነበር የምትለብሰው። ሰሞኑን ከቅርብ ጊዜያት ወዲህ ደግሞ ወደ ሰፋፊ ልብስ ቀየርክ ስታይል። ፍፄ ይሄ አላማዬ አሁን ያነሳሁት አላማዬ በጣም ብዙ ነገሮችን መሸፈን ፈለግኩኝ። ድንገት እንዲሆን ነው የፈለግኩት። ሰው እያየው ፕሮግረሱን አሁን ለምሳሌ ቲሸርት እያረኩ ወይ ቁምጣ ምናምን እያረኩኝ መታየት አልፈለግኩኝ። ቢኮዝ ፈረጃን እስክጨርስ ድረስ ቀላል አይደለም። ኦልሞስት ወደ 38 ኪሎ ነው የከሳሁት። ዋት? አዎ ቤተሰቦቼ ሁሉ እስኪደነግጡ እህቴ ሁሉ ቁጭ አድርጋ ምንድነው ያልነገርከን ነገር አለ እንዴ ሁሉ አለችኝ። ይሄ ትንሽ ደበቅ ብለህ መውጣቱ ነው አሪፍ። እዩኝ ብለህ አይና ማስለምር ጥሩ አይደለም ብዬ አምናለሁኝ እኔ። ድንገት ግን አሁን ፊልሙ ላይ ያንተን ፕሮግረስ ምናምን ምን ያህል ዋጋ እንደከፈልክ ሲያይ ደስ ይላል። አስበው ስቶሪ መጻፍ፣ የሰው አይን ውስጥ መግባት። ብዙ አማራጮች እያሉኝ ነው የሰው አይን ውስጥ የገባሁት ቢኮዝ ፊልምን ስለምወድ። የሰው አይን ውስጥ መግባት ያልከው ቃሉ ማለት ገንዘብ አሰባስበን አብረን እንስራ ያልክበትን ማለት ነው? አዎ ይሄ ክራውድ ፈንዲንግ ሀሳብ በፊልም ተዋውቂያቸው በፊልም በሰጡኝ ፍቅር አምኜ ነው የሰው አይን ውስጥ ገብቼ 5 ብር የጠየቅኩት። አላሳፈሩኝም፣ ተሳክቷል። ኦልሞስት ወደ 3 ሚሊዮን 23 ሺህ ብር ምናምን አካባቢ ሰብስቤያለሁ። ሁሉም አይወድህም፣ ሁሉም አይጠላህም። ሁሉም ሰውም እንዲያግዘኝ አልጠብቅም። ብዙ የስራ ባልደረቦቼም ሀሳቡ ያልተስማማቸው አሉ። ምክንያቱም አዲስ ሀሳብ ነው። እኔ አሁን ብዙ ቦታዎች ላይ አወራዋለሁኝ። እንደ ሪጎሬ እንደሚጠብቅ ለመምታት እንደሚጠብቅ ተጫዋች ነኝ ለብዙ በሙያ ባልደረቦቼ ማለት ነው። ከሳትኩትኝ ውል ይሉብኝ ማለት ነው። ካገባሁት ካስቆጠርኳት ያችን ጎል አብረን ልንጨፍር ነው። ግን ስህተት ውስጥም ብሆን እንደው ማለት ባይገባቸውም ስህተት ውስጥም ብሆን እያገዙኝ ቢወቅሱኝ ደስ ይለኛል። ገብቶሃል? ምንም ያው ላይፌን ታውቀዋለህ። ብዙ ነገሮች እሰራለሁ፣ በብዙ ነገሮች ውስጥ አልፋለሁ። ይሄ የህይወት ጥያቄ የለብኝም። እንደው ቢኖርብኝ እንኳን 3 ሚሊዮን ቢግ እንትን አይደለም። በጊዜው 3 ሚሊዮን 200 ሺህ ብር ነበረ። አሁን እንዳየኸው ላይፎች በጣም ጨማምረዋል፣ ብዙ ነገሮች ምናምን። እያንዳንዷ እርምጃ ብር ነች። ከኔም ራሱ ብዙም ይጠበቃል። ሰው የቻለውን አግዞኛል። እሱ በዚህ ጊዜ 3 ሚሊዮን 23 ሺህ ብር ማግኘት በጣም ትልቅ ነገር